ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ስለ ስትሮበሪ ወይም እንጆሪ ስላለው ከፍተኛ የጤና ጥቅም ነው የምንነግራችሁ። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ስትሮበሪ በከፍተኛ ሁኔታ በአንቲኦክሲደንት የበለጸገ ነው፣ በቫይታሚን ሲ የበለጸገ ነውና ዝቅተኛ ካሎሪና የስኳር መጠን ያለው ግን ከፍተኛ የሆነ የምግብ ይዘት ያለው የፍራፍሬ አይነት ነውና የየዕለት አመጋገባችን ላይ ብናካትተው ወይም በሳምንት 3-4 ቀን ብናካትተው ከምናገኛቸው ከፍተኛ የጤና ጥቅሞች ውስጥ ለምሳሌ በከፍተኛ ሁኔታ በሽታ የመከላከል አቅማችንን ይጨምርልናል። እንዲሁ በከፍተኛ ሁኔታ በአንቲኦክሲደንት የበለጸገ ስለሆነ ለተለያዩ የካንሰር አይነቶች ተጋላጭነታችንን ይቀንሳል። ለኢንፍላሜሽን ወይም ብግነት እንዳንጋለጥ ያደርገናል። እንዲሁም የቆዳችንን ጤንነት ለመጠበቅ ያማረ ቆዳ እንዲኖረን ለማድረግ በጣም ይረዳል። ምክንያቱም በቫይታሚን ሲ የበለጸገ ነው። ቫይታሚን ሲ ደግሞ የቆዳችንን ጤንነት ለመጠበቅ በጣም ነው የሚረዳል። እንዲሁ ታይፕ 2 የሚባለውን የስኳር በሽታ ተጋላጭነታችንን ይቀንስልናል። ቁስል ቶሎ እንዲድንልን ያደርጋል። ምክንያቱም በቫይታሚን ሲ በከፍተኛ ሁኔታ የበለጸገ ስለሆነ በሰርጀሪ አማካኝነት ወይም በተለያየ ምክንያት ሰውነታችን ላይ ቁስል ቢከሰት ቶሎ እንዲድን ነው የሚያደርግልን። ከልብ ጋር ለተያዘ የጤና ችግር ተጋላጭ እንዳንሆን ያደርገናል። እንዲሁ በከፍተኛ ሁኔታ በፋይበር የበለጸገ ስለሆነ የሆድ ዕቃችንን ጤንነት ለመጠበቅ ይረዳናል። ለሆድ መነፋትና ለሆድ ድርቀት በሽታ ተጋላጭ እንዳንሆን ያደርገናል። እንዲሁም ሆድ ዕቃ አካባቢ ያሉ ጠቃሚ ባክቴሪያዎች እንዲበዙ በማድረግ የሆድ ዕቃችንን ጤንነት ይጠብቅልናል ማለት ነው። የሆድ ዕቃችን ጤንነት ተጠበቀ ማለት ደግሞ አጠቃላይ ጤናችን የተጠበቀ ነው የሚሆነው። እንዲሁ በውስጡ በያዘው ከፍተኛ የሆነ ንጥረ ነገር የአእምሯችንን ጤንነት ለመጠበቅ ይረዳናል። እነዚህ ኒውሮ ዲጀነሬቲቭ ዲዚዝ የምንላቸውን እነ ፓርኪንሰን እነ ዲሜንሺያ የምንላቸውን በሽታዎች ይከላከልልናል። ቶሎ እንዳናረጅ ያደርገናል። እና ስትሮበሪ ወይም እንጆሪ እንግዲህ ከፍተኛ የሆነ የምግብ ይዘት ያለው የፍራፍሬ አይነት ሲሆን በውስጡ ግን ዝቅተኛ ካሎሪና የስኳር መጠን ነው ያለውና የየዕለት አመጋገባችን ላይ ብናካትተው ወይም በሳምንት የተወሰኑ ቀናት አመጋገባችን ላይ ብናካትት እጅግ ብዙ የጤና ጥቅሞችን ነው የምናገኘው። ጤናችን ላይ የሚታይ የሆነ ለውጥ ነው የምናየውና የየዕለት አመጋገባችን ላይ እንጆሪን የማካተት ልምድ ብናዳብር ተጠቃሚዎች ነው የምንሆነው። ይጠቅማችኋል ብለን ስላሰብን ነው ይህን ቪዲዮ ያዘጋጀነው። ትልቁ ሀብታችን ጤናችን ነውና ጤናችንን መጠበቅ አለብን። አመጋገባችንን እየተስተካከለ በማድረግ ጤናማ የሆነ የአመጋገብ ስርዓት በመከተል ጤናችንን መጠበቅ ይኖርብናል። ይጠቅማችኋል ብለን ስላሰብን ቪዲዮ ያዘጋጀነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችን አዲስ ቻናል ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የእናንተ ድጋፍ እኛን ያበረታናል። በቀጣይ ሌላ ብዙ የሚጠቅሙ የጤና መረጃዎችን እንድናቀብላችሁ ስለሚረዳን እባካችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። እንዲሁ ኮሜንታችሁን ጻፉልን። ጥያቄዎች ካላችሁ ጻፉልን። ሌላ እንድንሰራላችሁ የምትፈልጉት ቪዲዮ ካለ እንደዚሁ ጻፉልን ኮሜንት ላይ። ከዚህ ቻናል በሳይንስ የተረጋገጠ የጤና መረጃ በባለሙያዎች ነው የሚቀርብላችሁና ቻናላችንን ተከታተሉ። በጣም የሚጠቅም ነገር ነው የምታገኙበት። እናንተን ደግሞ እኛ ከልብ ስለምናከብራችሁ እናንተን ይጠቅማችኋል፣ ይመጥናችኋል የምንለውን መረጃ ነው የምናቀብለው። እናንተ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።